ይህ አፕሊኬሽን ፕሌይ ስቶር ይባላል። የሁላችንም ስልክ ላይ ተቀምጧል። ስንቶቻችንን አፕ ከማውረድ ውጭ ሌላ ብዙ ጥቅሞች እንዳሉት የምናውቀው? በዛሬው ፕሮግራም ፕሌይ ስቶር ላይ ገብተን ማስተካከል ያሉብን ወደ 5 የሚሆኑ ነገሮችን አሳያችኋለሁ። ቆይታችሁን ከኔ ጋር እንድታደርጉ በአክብሮት ጋብዛለሁ። አዳዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮውን ላይክ እያደረጋችሁ ከኔ ጋር እንድትቆዩ በአክብሮት ጋብዛለሁ። በድጋሚ መልካም ቆይታ ይሁንላችሁ። እሺ ተመልሰናል ተመልካቾች። እያንዳንዱን ነገሮች አሁን አሳያችኋለሁ ማለት ነው። ፕሌይ ስቶር እንግዲህ የሁላችንም ስልክ ላይ እንዳለ ይታወቃል። አብዛኞቻችን በሚባል ደረጃ አፖችን ብቻ አውርደን ነው የምንወጣው። ሌላ በውስጡ ያሉትን ነገሮች አናስተካክልም ወይም አንጠቀምበትም። ታዲያ በዛሬው ፕሮግራም እነዚህን ማስተካከል ያሉብን ወሳኝ ሴቲንጎችን አሳያችኋለሁ ማለት ነው። ስለዚህ አሁን ወደ ጉግል ፕሌይ ስቶር እንሄዳለን ማለት ነው። መጀመሪያ ላይ ማስተካከል ያለብን ነገር ምንድነው? ፋሚሊ ጋይድ የሚባል አንድ ነገር አለው ማለት ነው። በተለይ ልጆች ያላችሁ አንዳንድ ጊዜ ታብሌቶቻቸው ላይ ፕሌይ ስቶር ይገኛል አይደል? ታብሌት ገዝታችሁ የምትሰጡ ለልጆች ትኖራላችሁ። ስለዚህ እነሱ እንዲጠነቀቁ ወይም ደግሞ ያልተገደቡ ለነሱ የማይሆኑ አፖችን ወይም ፊልሞችን ዳውንሎድ እንዳያደርጉ የሚያደርግ ፊቸር አለ። እሱን ኦን ማድረግ ይኖርባችኋል ማለት ነው። በተለይ ልጆች ያላችሁ ማለት ነው። ይህን ማወቅ ይኖርባችኋል። የመጀመሪያው እሱ ነው። የት ነው የምናገኘው ታዲያ ካላችሁኝ፣ ከላይ የፕሮፋይል ምልክታችሁን ትነካላችሁ ማለት ነው። የፕሮፋይል ምልክታችሁን ከነካችሁ በኋላ ወደ ታች ስክሮል በማድረግ መጨረሻ ላይ ሴቲንግስ የምትላለች ሴቲንግስ የምትለዋን አንድ ጊዜ ትነኳታላችሁ ማለት ነው። ከዛ ከተደረደሩት እንደምታዩት ጀነራል፣ ኔትወርክ ፐርፎርማንስ እና መጨረሻ ላይ ፋሚሊ የምትላለች ይችኛዋን ፋሚሊ የምትለዋን አንድ ጊዜ ትነኳታላችሁ ማለት ነው። ፋሚሊ ካላችሁ በኋላ እንደምታዩት ፓረንታል ኮንትሮል የምትላለች ፓረንታል ኮንትሮል ሁና ኦፍ የሆነች አለች አይደል? እሷን አንድ ጊዜ ኦን ታደርጓታላችሁ። ያለውን ኢንስትራክሽን ምናምን እናንተ አንብቡት። ነገር ግን እዚህ ጋር ፓረንታል ኮንትሮል አር ኦፍ ነው የሚለው። እናንተ ግን ለልጆች ያላችሁ ምናምን ያልተገደቡ ለነሱ የማይሆኑ አፖችን ፊልሞችን ዳውንሎድ እንዳያደርጉ ይገድባቸዋል ማለት ነው። የበለጠ ደግሞ እየገባችሁ አንብቡት ኢንስትራክሽኑ። ስለዚህ ኦን አድርጉት ማለት ነው። ኦን ስታደርጉት ፒን ይጠይቃል ማለት ነው። ስለዚህ ፒን ይጠይቃችኋል። ፒን ታስገባላችሁ ማለት ነው። 4 ዲጂት ፒን ታስገባላችሁ። ለምሳሌ እኔ 1 2 3 4 አልኩት። ከዛ ኦኬ አልኩት። ድጋሜ ኮንፊርም ዩር ሰሌክትድ ፒን ይላል። ድጋሜ 1 2 3 4 ድጋሜ ሰጠሁት። ኦኬ አልኩት። ከዛ ኦን ታደርጉታላችሁ ማለት ነው። ልጆቻችሁ አላስፈላጊ አፖችን እያወረዱ አያስቸግሯችሁም ማለት ነው። እንደዚህ ማድረግ ትችላላችሁ በዚህ በፒኑ አማካኝነት ማለት ነው። እሺ እየተከታተላችሁ እንደ ተስፋ አደርጋለሁ። ሁለተኛ ደግሞ ጉግል ፕሌይ ስቶር ላይ ማስተካከል ያለብን ነገር ፕሌይ ፕሮቴክት የሚባል ፊቸር አለው። ጉግል እያንዳንዱን የምናወርደውን አፕሊኬሽን ለምሳሌ ከተለያየ ቦታ ላይ አፕሊኬሽኖችን ልናወርድ እንችላለን። ከሰው ልንቀባበል እንችላለን። ከጉግል ላይ የምናወርዳቸው አፕሊኬሽኖች ይኖራሉ። እነዚህ አፕሊኬሽኖች ምናልባት እኛን ለመሰለል ወይም እኛን ቫይረስ የያዙ አፖች ከሆኑ ጉግል የራሱ የሆነ የሚመረምርበት ፊቸር አለው። ይህም ጉግል ፕሌይ ፕሮቴክት ይባላል። እያንዳንዱ ከስልካችሁ የምታወርዷቸውን አፕሊኬሽኖች በሙሉ ስካን በማድረግ ችግር ያለበት ካለ እናንተን ለመሰለል የተጫነ ካለ ለምሳሌ አንዳንድ አፖች የሚጠቅሙ መስለው እናንተን ለመሰለል የሚጫኑ አፕሊኬሽኖች አሉ። ለምሳሌ ቮይስ ሪከርድ ሊሏችሁ ይችላሉ። ቪዲዮ ኤዲቲንግ ሊሏችሁ ይችላል። የፎቶ ኤዲቲንግ አፕሊኬሽን መስሎ ስልካችሁ ላይ ሊገባ ይችላል። ስለዚህ እነዚህ አፕሊኬሽኖች እናንተን ሊሰልሉ ወይም ለስልካችሁ ቫይረስ የያዙ ከሆኑ ጉግል ፕሌይ ፕሮቴክት ስካን በማድረግ ያሳውቃችኋል ማለት ነው። ስለዚህ አሁን ደግሞ ወደ ጉግል ፕሌይ ስቶር ከገባን በኋላ ከላይ አሁንም የሶስት ነጠብጣቧን እንነካለን ማለት ነው። ወይም ፕሮፋይላችን ላይ እንገባለን። ከዛ ፕሌይ ፕሮቴክት የሚል ታገኛላችሁ። ፕሌይ ፕሮቴክት የሚለውን አንድ ጊዜ ትነኩታላችሁ ማለት ነው። ከዛ እንደምትመለከቱት ከስልካችሁ ያሉት አፕሊኬሽኖች በሙሉ ይመጡላችኋል። ነገር ግን መጀመሪያ ማስተካከል ያለባችሁ ነገር አለ። ከላይ የሴቲንግ ምልክት አለች፣ እሷን ትነካላችሁ። የመጀመሪያው ስካን አፕ ዊዝ ፕሌይ ፕሮቴክት ይላል። ስካን እንዲያደርግ ነው ከስልካችሁ ያሉ አፖችን በሙሉ ስካን እንዲያደርግ ፍቃድ የምትሰጡት ነው ማለት ነው። ኦን ታደርጉለታላችሁ። ሁለተኛው ደግሞ ኢምፕሩቭ ሃርምፉል አፕ ዲቴክሽን ሴንድ አናውን አፕስ ቱ ጉግል ፎር በተር ዲቴክሽን ይላል። ለበለጠ ጥንቃቄ
ጎግል ወደ እናንተ መረጃው ወደ ጎግል ይላክ ነው የሚለው። ስለዚህ ይህንንም ኦን ታደርጉታላችሁ ማለት ነው። የእናንተ ኦፍ የሆነ ካለ ኦን አድርጉት ማለት ነው። ጎግል ራሱ ስካን አድርጎ የእናንተን አፕሊኬሽን ችግር ያለበት ካለ ያሳውቃችኋል ማለት ነው። በዚህ መንገድ ፕራይቬሲያችሁን መጠበቅ ይኖርባችኋል ማለት ነው። ከዛ ስካን ትሉታላችሁ። ስካን ብላችሁ ችግር ያለበት አፕሊኬሽን ካለ በቀይ አድርጎ አንኢንስቶል ወይም ዲሌት እንዲታደርጉት ይነግራችኋል። ከሌለበት ደግሞ ወይም ችግር የሌለበት አፕሊኬሽን ከሆነ እንደዚህ ብሎ ኖ ሃርምፉል አፕ ፋውንድ ነው የሚላችሁ። ምንም ችግር ያለበት አፕሊኬሽን አልተገኘም ይላችኋል ማለት ነው። እንደዚህ እያደረጋችሁ በየጊዜው ቸክ ማድረግ ትችላላችሁ። ካልሆነ ራሱ በኖቲፊኬሽን መልክ ስለሚያሳውቃችሁ ችግር የለውም ማለት ነው። እሺ በሶስተኛ ደረጃ እንግዲህ ጉግል ፕሌይ ስቶር ላይ ማስተካከል ያለብን ነገር ደግሞ አሁንም ወደዛው ከገባችሁ በኋላ ፕሮፋይል ምልክታችሁን ነክታችሁ ወደ ታች ስክሮል በማድረግ ሴቲንግስ የምትላለች ሴቲንግስ የምትለዋን ትነካላችሁ ማለት ነው። ሴቲንግስ የምትለዋን ከነካችሁ በኋላ ጀነራል የሚላል መጀመሪያ ላይ ጀነራል የሚለውን ትነካላችሁ። ከዛ መቀጠል ወደ ታች ትወርዱና አፕ ኢንስታል ኦፕቲማይዜሽን የምትላለች አፕ ኢንስታል የምትላለች ይቺ እንግዲህ እኔ በርታለች ማለት ነው። የእናንተም በርታ ሊሆን ይችላል። በቅርቡ የመጣ ፊቸር ነው። ይህም እንግዲህ ሴንድ ዳታ ቱ ጉግል አባውት ዊች ፓርት ኦፍ አፕ ዩ ዩዝ ይላል። ይህም እንግዲህ ምንድነው የሚያደርገው እናንተ የምትጠቀሟቸውን አፕሊኬሽኖች እያንዳንዱን መረጃ ምን አይነት አፕሊኬሽን እንደተጠቀማችሁ ለጉግል ይልካል ማለት ነው። ይህ ደግሞ ባትሪያችሁን በጣም ነው የሚጨርሰው ማለት ነው። ስለዚህ የእናንተንም እያንዳንዱን የምታደርጉትን ነገር የሚከታተል ስለሆነ ለዚህ እንግዲህ ይህን ኦፍ ብታደርጉት ይመከራል ብዬ አስባለሁ። አንደኛ ባትሪያችሁን በጣም ነው የሚጨርሰው። ባትሪያችሁን እንዳይጨርስባችሁና ጉግል ደግሞ ምን እየተጠቀማችሁ እንደሆን እንዳያቅ ይህንን ፊቸር ኦፍ ማድረግ ትችላላችሁ ማለት ነው። እሺ በአራተኛ ደረጃ ማስተካከል ያለባችሁን ላሳያችሁ። አሁንም ወደ ጉግል ፕሌይ ስቶር ከሄዳችሁ በኋላ ወደ ላይ የፕሮፋይል ምልክታችሁን ድጋሚ ትነካላችሁ ማለት ነው። ከዛም ከታች የሴቲንግ ምልክት አለች። እሷን አንድ ጊዜ ትነካላችሁ። ኔትወርክ ፕሪፈረንስ የሚል አለ። ኔትወርክ የሚለውን ትነካላችሁ ማለት ነው። እዚህ ጋር እንደምታዩት ሶስት ነገሮችን ታገኛላችሁ። አፕ ዳውንሎድ ፕሪፈረንስ እና አውቶ አፕዴት አፕስ አውቶ ፕሌይ ቪዲዮ የሚል አለ። የመጀመሪያውን እስኪ አፕ ዳውንሎድ የምትለዋን የመጀመሪያዋን ያከበብኩባትን አንድ ጊዜ ንኳት። ይህ ምንድነው? አፕሊኬሽኖችን ከጉግል ፕሌይ ስቶር ላይ ስታወርዱ በምን ላውረድላችሁ ነው የሚለው። ኦቨር ዋይፋይ ኦንሊ እና አስክ ሚ ኤቭሪ ታይም የሚል አለ። ከዛ የመጀመሪያው ደግሞ ኦቨር ኤኒ ኔትወርክ የሚል አለ። የመጀመሪያው ላይ ካደረጋችሁት ዋይፋይም ስትጠቀሙ ሞባይል ዳታም ስትጠቀሙ ከጉግል ፕሌይ ስቶር ላይ አፖችን ማውረድ ትችላላችሁ ማለት ነው። ሁለተኛው ላይ ኦቨር ዋይፋይ ኦንሊ ካላችሁ ደግሞ ዋይፋይ ብቻ ስትጠቀሙ ነው አፖችን ማውረድ የምትችሉት። ለምሳሌ ኦቨር ዋይፋይ ኦንሊ ሆኖ የናንተ ጉግል ፕሌይ ስቶር ላይ ገብታችሁ አፖችን ለማውረድ ስትፈልጉ ላያወርድላችሁ ይችላል። ምንድነው የዚህ ችግር ደግሞ ዋይፋይ ኦንሊ ያድርጋችሁ ነው ማለት ነው። ስለዚህ ይህን ማስተካከል ይኖርባችኋል። ሶስተኛው ደግሞ አስክ ሚ ኤቭሪ ታይም ነው። ይህ ማለት አፖችን ዳውንሎድ የሚለውን ስትጫኑ ፍቃድ ይጠይቃችኋል። በምን ላወርድላችሁ በዋይፋይ ወይስ በሞባይል ዳታ የሚል ያመጣላችኋል ማለት ነው። እንደኔ ግን ኦቨር ኦንሊ ኔትወርክ በሉት። በሁሉም ብላችሁ የመጀመሪያው ላይ ኦኬ ትላላችሁ ማለት ነው። ሁለተኛው ደግሞ አውቶ አፕዴት አፕ የሚል አለ። እሱን ትነካላችሁ። አውቶ አፕዴት አፕ ማለት አፕሊኬሽኖች በራሳቸው አፕዴት እንዲያደርጉ የምትፈቅዱበት ነው። እዚህ ጋር ቅድም እንደነገርኳችሁ በምን አፕዴት ላርግ ነው የሚለው። ዋይፋይ ስትጠቀሙ አፕዴት ላርግ ወይስ በሞባይል ዳታ ስትጠቀሙ አፕዴት ላርግ ወይስ በሁለቱም ነው የሚላችሁ። እዚህ ጋር ማወቅ ያለባችሁ ነገር ለምሳሌ ሞባይል ዳታ እየተጠቀማችሁ ከሆነ በትንሹ ፓኬጅ ገዝታችሁ ለምሳሌ እናንተ ኦቨር ኤኒ ኔትወርክ የመጀመሪያው ላይ ከሆነ ራሱ አውቶማቲካሊ አፖችን አፕዴት እያደረገ ዳታችሁን ምንም ሳትጠቀሙ ሊጨርሰው ይችላል። ምንድነው ማድረግ ያለባችሁ? ዶንት አውቶ አፕዴት አፕ። በቃ እናንተ የማትፈልጉት አፕሊኬሽን አፕዴት እንዳይሆን እናንተ ስትፈልጉ ብቻ አፕዴት ለማድረግ ዶንት አውቶ አፕዴት አፕ በሉት። ወይም ካልሆነ ደግሞ ኦቨር ዋይፋይ ኦንሊ የሚለውን ሁለተኛውን ማድረግ ትችላላችሁ። ግን የምመርጠው ዶንት አውቶ አፕዴት በራሱ አፕዴት እንዳያደርግ ማለት ነው። ለምሳሌ አፕዴት የሚጠይቀኝን አፕሊኬሽን ራሴ እየገባሁ አፕዴት አደርጋለሁ ማለት ነው። ከዛ ኦኬ ብላችሁ ትመጣላችሁ ማለት ነው። ሶስተኛዋ እዚህ ጋር እንደገና አውቶ ፕሌይ ቪዲዮ የምትላለች። ይቺ ደግሞ አውቶማቲካሊ
ቪዲዮ ጉግል ፕሌይ ስቶር ላይ እንግዲህ ሳምፕል የሚሆኑ ስለ አፕሊኬሽኑ አጠቃቀም አንዳንድ ቪዲዮዎች አሉ። አይታችሁ ከሆነ እነሱ አውቶማቲካሊ ፕሌይ ይሁኑ ይክፈቱ ወይ ነው የሚላችሁ። ይህን እንደ ምርጫችሁ። ዳታ የምትጠቀሙ ከሆነ አሁንም ዶንት አውቶ ፕሌይ ቪዲዮ የሚላለ በዚሁ መሰረት አሁን በነገርኳችሁ ማድረግ ትችላላችሁ። እንደ የፍላጎታችሁ አስተካክላችሁ ተወጣላችሁ ማለት ነው። እንግዲህ ጉግል ፕሌይ ስቶር ላይ እነዚህን ነገሮች አስተካክላችሁ ልትጠቀሙ ይገባል ማለት ነው። ኖቲፊኬሽን ኤንድ ኦፈርስ የሚላለ ኖቲፊኬሽን ኤንድ ኦፈርስ የሚላለ እዚህ ጋር እንደምታዩት ለምሳሌ የመጀመሪያው ተርን ኦን ኢምፖርታንት ኖቲፊኬሽን የሚላለ እዚህ ላይ ትገባላችሁ። ከጉግል ፕሌይ ስቶር ላይ ኖቲፊኬሽን ወደ እናንተ እንዳይላክ ከፈለጋችሁ እዚህ ጋር ኦፍ ማድረግ ትችላላችሁ። አፖች አፕዴት ሲሆኑ የተለያየ መልእክት እየመጣ የሚያስቸግራችሁ ከሆነ ደግሞ ይህን ኦፍ አድርጉት። እነዚህን ያሉት ነገሮች እነዚህ ናቸው። እንግዲህ ጉግል ፕሌይ ስቶር ላይ ይህን ይመስላል። እንግዲህ የበለጠ ደግሞ ዩቲዩብ ቻናሌ ላይ በተለያየ ጊዜ የሰራኋቸው ጠቃሚ ፊቸሮች አሉ። እዛ ላይ መመልከት ትችላላችሁ። ጓደኞቼ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁ እቀበላለሁ። ለእናንተ የሚጠቅሙ ደህንነታችሁን ጠብቃችሁ ባትሪያችሁን ጠብቃችሁ ስልካችሁን እንድትጠቀሙ ነው በየጊዜው እንደዚህ አይነት መረጃዎችን የምሰጣችሁ። አሁንም ጥያቄ ሀሳብ አስተያየት ካላችሁ አቅርቡልኝ፣ አነበዋለሁ። በቀጣይ ቪዲዮ ሰራ አካትቼ ይዤ መጣ ይሆናል። እስከዛው ጊዜ ግን መልካም ጊዜ ይሁንላችሁ ባይ